ኢየሱስ ካምላኩ በእግዚአብሔር ከፈጣሪው ጋር ይነጋገር ቀላል ቀን አይደለም ወገኖቼ ዋጋ የከፈላችሁለት ጌታ የሰራችሁለት ጌታ የደከማችሁለት ጌታ የወጣችሁ የገባችሁለት ጌታ በሕይወታችሁ ብዙ የመከራ ፈሳሽ ያለፈ ሰዎች በሙሉ ይህ ቀን በእግዚአብሔር ቸርነት ተገኝቷልና ጌታን አመስግኑ Rana tabaja gana na bani pedele pedia. Rana na maja gana na bani pedele pedia. Rana na maja gana na bani pedele pedia. Rana na maja gana na bani Jesus. Pedele pedia. አመስግኑ በለፋችሁበት ቤተ ክርስቲያን ባገለገላችሁበት ቤተ ክርስቲያን ዋጋ በከፈላችሁበት ቤተ ክርስቲያን ወገኖቻችን አመስግኑ ጌታ ይህን ዕድል የሰጣችሁ Jesus Parana Bajagala Lavadia Rodogo Jogolo Lobati Parana Madia የእግዚአብሔር ቃል እንደዚህ ይላል ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ ከምስራቅ ከምዕራብ ከሰሜን ሃሌሉያ ሻራላ ባጃጋላ ባዲያ ከባህር ሀገር ሰበሰባቸው አሁን ደግሞ ያነባሉ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ እግዚአብሔር ያዳናቸው አሜን እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ ከምስራቅና ከምዕራብ ከሰሜንና ከባህር ከየሀገሩ ሰበሰባቸው ጸልየን ከዶክተር ጋር አሜን አሜን የተበተኑት ሁሉ ቃሉን እየሰበኩ ኖሩ እግዚአብሔር አኖረ አሜን እግዚአብሔር አኖረ አሜን እግዚአብሔር የዛሬ ሰው አደረገን አሜን ሃሌሉያ አሜን እግዚአብሔር አምላካችን ባገኘን በታላቅ መከራ ሁሉ ረዳታችን የሆንክ ያኖርከን አምላክ የረዳህን አምላክ ያሸጋገርከን አምላክ ክብር ምስጋና ላንተ ይሁን አሜን የዚህ ሁሉ ሕዝብ የዚህ ሁሉ አገልጋይ አባት የሆንክ እያንዳንዱን ሰው የረዳ እያንዳንዱን አገልጋይ የረዳ ሃሌሉያ ከዘመን ዘመን አሸጋግረህ ለዛሬው ለተወደደው ቀን ያበቃ እግዚአብሔር አምላካችን ሆይ እናመሰግናለን አሜን ይሄ ታላቅ ቀን ነው ይሄ የደስታ ቀን ነው ይሄ በዘመናችን ሊገኝ የማይችል አንተ ካልፈቀድክ በስተቀር የማይገኝ ቀን ነው
ይሄን ቀን ሰጠህን እናመሰግናለን። አሜን። ማንም አላሰበም እግዚአብሔር፣ አንተ ግን አስበህ በጊዜው ያደረክ፣ አንተ ግን ሁኔታዎችን አመቻችተህ ያደረክ፣ አንተ ግን ሰዎችን አነሳስተህ እግዚአብሔር አምላካችን ሆይ ሰዎች ለዚህ ውሳኔ ጨክኑ ዘንድ አድርገህ ጌታ እግዚአብሔር አምላክ ሆይ እነሆ አንተ ስሩ ዋጋ የከፈሉ ባሪያዎችን ተበታትነው ያሉትን ዛሬ እዚህ ቦታ ሰበሰብክ፣ ተመስገን። አሜን። ይሄ ታሪክ ነው። አሜን። ሃሌሉያ። ይሄ ታሪክ ነው። ይሄ የሚመዘገብ ነው። ይሄ ለትውልድ የሚወራ ነው። ሃሌሉያ 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 ሆያ ራፓያ ዶራና ማቺባ ሃሌሉያ አሸናፊ ነህ አንተ። አሎ ካንተ የተነሳ እኛ ከአሸናፊዎች እንበልጣለን። አሎ እግዚአብሔር አሸንፈን ተሸጋግረን የዛሬውን ቀን እንድናይ ረዳን፣ ተመስገን። ሃሌሉያ። እግዚአብሔር ሆይ አበዛኸን፣ እግዚአብሔር ሆይ አበዛኸን። ሃሌሉያ። ጠላት ያቀደ ሁሉ ከንቱ ሆነና ጌታ ሆይ እኛ ኖርንና የዛሬውን ቀን አየን፣ እናመሰግናለን። ከዚህ የበለጠ ደስታ የለም፣ ከዚህ የበለጠ መጽናናት የለም። አንተ ነህ ያደረግከው። ሃሌሉያ። ከዚህ ስብሰባ የተነሳ እግዚአብሔር ሆይ አንድ የሚሰራ ስራ አለ። ከምድር ላይ መርገም ይሰበራል፣ ህዝቡ ይፈታል። የክፉ አሰራር ሁሉ ከዳባቱ መጋጫዎች ይመታል። ሃሌሉያ። ይሄ ታሪካዊ ቀን ነው። እግዚአብሔር አምላክ ሆይ በዙሪያችን ያሉ የክፉ አሰራሮች ሁሉ ቢኖሩ በኢየሱስ ስም ተመተዋል። ኢየሱስ ስም ተመተዋል። አየሩ ይለቀቃል። ኢየሱስ ስም አየሩ ይለቀቃል። የታወ ጊዜ ሁሉ ተረከ
Jesus is our Jehovah. Jesus is our Jehovah.
ለእግዚአብሔር አይመጥንም ወገኖች ለእግዚአብሔር ቆቀረ ለጌታ ሃሌሉያ ኢየሱስ ክርስቶስ ጌታ አሜን በእናንተ ፊት ቆሜ ፕሮግራም እንድመራ የነድል የሰጠኝ እግዚአብሔር የተባረከ ይሁን አሜን እናንተ እግዚአብሔር ወታደሮች የእግዚአብሔር ጀግኖች ብዙ ስራ የሰራችሁ ብዙ የለፋችሁ ብዙ ዋጋ የከፈላችሁ ዋጋችሁ ስራችሁ ተቆርጦ ተዘርዝሮ የማያልቅ ፓን ስለሆናችሁ ከእናንተ ጋር በሆን እዚህ በጣም መልካም ነው ዛሬ ከቅርብም ከሩቅም እኛ ጋር መጣችሁ ከኛ ጋር ስለሆናችሁ ሌላው ጊዜ ብርድ ሳይሆን ዛሬ ሙቀት ይሰማል ኢየሱስ ክርስቶስ ጌታ ዛሬ ትናንትና እግዚአብሔር በእናንተ የሰራውን ስራ ወደ ኋላ ተመልሰን እንድናይ እግዚአብሔር ያደርገናል ያስታውሰናል በድጋሚ ከምስራቅም ከብራሩ ከሩቅም ከቅርብም ከዚህ ከነቀምቴ ይህን ፕሮግራም ታድማችሁ ይህን ፕሮግራም ለማሳለፍ ከኛ ጋር እዚህ የቤተክርስቲያን ጥሪ ተቀብላችሁ የመጣችሁ በእግዚአብሔር ክብር እግዚአብሔር ይባርካችሁ ዌልካም እናከብራችኋለን እንወዳችኋለን አሁን በቀጥታ ወደ እግዚአብሔር ቃል ነው የምንሄደው ሰላምታውን ያለ ትርጉም እንዳቀርብ ይፈቀድልኝ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ እንደምን ሰነበታችሁ አምላካችን እግዚአብሔር የተመሰገነ ይሁን በዚህ ከጀርባችን ያላችሁ ዘመራን ወጣቶች እንደምን ሰነበታችሁ ከጀርባ ባትሆኑ መልካም ነበረ እንዴት እንደሚደረግ ባላቅም ይመስለኛል እናንተ እንደነቀምት ዶከነ ትጨራ አርገተኒ ወለጋቲ ይሮም ከኡምሰ ገረዱሞ ነቀምቲ ሁሉ ጊዜ ይነሳል ዋይን ዶከና አይሮዱ ማንካ ዋይ ወለጋራ በእግዚአብሔር አሰራርም ውስጥ እንዲሁ ባገሪቱ ታሪክም ውስጥ ወለጋ ሲባል ነቀምት ቶሎ የሚመጣ ሐሳብ ነው ዋይን ዲዋቀዮ የሮያ ደተሙ ዋይን ወለጋ ደፌ ካንከውዳ በዚህ በእግዚአብሔር አሰራር ውስጥ በወለጋ በነቀምት የሙሉ ወንጌል ቤተክርስቲያን ጥሪ ምክንያት ነው የተገኘነው እዚህ ያው የወለጋ የነቀምት ሙሉ ወንጌል በየስል እኔ ቁጥር 1 ቁጥር 2 የሚለው ለጊዜው ትቼ በድሮ አጠራሩ ማለት ነው የነቀምት ሙሉ ወንጌል ቤተክርስቲያን ጥሪ ነው የተገኘነው በከተለት ከኑ ተአርገምኔ መቃሰ ለኮስቶ ኮለኮሰ ለመዱሴ አካዋምጨ ሰዱሪቲኒ ወልዳ ነቀምት ሙሉ ወንጌል ዋምጨ ሳኒ ካወኘቴ ለክርስታገምነ የነ ድል እግዚአብሔር ስለሰጠን የእግዚአብሔር ስም የተመሰገነ አራካን ኑፍ ከነ ዋቀዮ መቃንሳይ ቢፈም አሜን ዝርዝር ነገሮች የሚወራበት የራሱ የሆኑ ሂደቶችና ጊዜ ይኖረዋል ተርቲባ ወንቱንዱምቱ ካኒት ዱበተሙ ይሮዳፍ አለቀባ አሁን እኔ ቆምኩት እግዚአብሔርን ቃል ለማቅረብ ነው አመከናና በተሰገደ ዋቀዮ ኢየሱስ ጀደኒ በእንደዚህ አይነት ጊዜና በእንደዚህ አይነት ጉባኤ ፊት ቆሞ የእግዚአብሔርን ቃል ማካፈል ቀላል እንደማይሆን እናንተ ሁላችሁም ታውቃላችሁ ሃለ ከሲቲቭ ነሞታ ከሲፉን ብር አበተኒ ሰገደ ዋቀዮ ኢየሱስ ሰባከንታኒ ስኑ ቤቱ እንዱ ለማለት ያክል አይደለም አኩማ ጀቻፍ ሚስን ውስጥን ስለማደምጥ ነው ኦኬሰኮ ወንተን ነገፈቱ በመጀመሪያ ደረጃ በእግዚአብሔር ፊት መቆም ሁሉ ጊዜ ትህትናን ይጠይቃል ፉሎ ባቀዮ ድረቲ ያቹን አበቹን የሮንዱ ማገለስ ይብሱ ባዳ ቆይም ብዙ ብናገለግል ልንዶች ቢኖሩንም በእግዚአብሔር ፊት ሁሉ ጊዜ ትውታን መሆን ነው የሮባቄ መንዋቄዮ ከሰዮ ጅራኔ ፉሎ ባቀዮ ድሮትረ ሻከለ ባየው ቀባኔ የሮፉሎ ባቀዮ ድሮ አበንሞ ገዶፍ ይብሱት ኑራታ ከዛ ሲቀጥል ደግሞ እናንተ ለመሰሉ በእግዚአብሔር ቤት የቆዩ የደከሙ ያገለገሉ አባቶች ፊት ቆሞ መናገርም ቀላል አይደለም እታንሱዳን ሞስን መንዋቄዮ ከሰት እንደደብለን ወጂባዬ ከነጀተን ሲንፉንዱራ በተኒታ ያጅሉን ሰጣሚት ነገር ግን ገሩ
ሁላችንም በእግዚአብሔር ፊት ልጆቹ ነን ሁንዱም ትከኛ ዋቀዩ ድረክ ጆልኔሳ የእድሜያችን ቅደም ተከተል ያገልግሎትም አመጣጣችን ቅደም ተከተል እንዳለ ሆኖ ኡፋቲን ኬኛ ኡሙሪን ኬኛ አኩመ ጅሩቲ ተጃጅላንስ ወልዱሱን ኬኛ አኩመ ጅሩቲ ተይቹ በጌታ ፊት ሁሉ ጊዜ ራሳችንን እንደ ትንሽ ልጆች ያያየን ነው እሱን የምናገረው የሮንዱ ማፉ ለጎፍታ ድረታ ከጆለ ጥቆቶ ፍላለ ተጃጅላ ይሄንን ጸጋ እግዚአብሔር ስለሰጠንም የእግዚአብሔር ስም የተመሰገነ ይሁን አያና ካለን ኑፍ ከነ ዋቀዩ መቃንሳ አይብፈሙ ወንድሞች ደውለው እንደዚህ አይነት ፕሮግራም አለን ከኛ ጋር እንድታሳልፍ እንፈልግ አይደለም ነቀምት ቆፋት ወለጋ ብቻ አይደለም ወለጋ ቆፋት እግዚአብሔር ለምድሪቱ ሁሉ የሚሆን ፈውስ ከኛ ይጀምራል ዋቀዩ ፈይነ በየቲ አፍታው ኑራይ ገራ የብቻ አይደለም ካነቆፈም የሚቀጥሉትን ዘመናት ለሚቀጥለው ትውልድ ሁሉ የሚሆን መሰረት የበጣን እድል እግዚአብሔር ሰጥቶናል ቡራ አሎታ ታኑፍ ተው ቢባታኑፍ ተው ዋቀዩ ኑራቲ ካው ጀራ ያለው በእኛጅ ኩን kanjiro kan yegesa እግዚአብሔር እጅ ብቻ አጥዋቀዩ ቀዋሚ ጤናው ቀን ለኛ ድርሻን እንወጣ እግዚአብሔር እንድረዳን በትህትና ሁላችሁንም ደግመ የሚለው ስለማቅ ነው በትህትና ጠይቃቸዋለሁ ለምናቸዋለሁ ኩነከን ተው አፍረደ ደኤ ገዶ ደኤሴ ከነሲ ገጋፈዶ ፊ እንኩን ተው ሳበርባች ሳወንተ ዳፊ ከዚያ ገጥ የእግዚአብሔር ቃል ሳቀርብ በእግዚአብሔር ቃል ላይ ይቅርታ መጠየቅ እኔ አላውቅም ሰገሌ ዋቀዩ ረቲ የሮንገር ሰተርቡ ኢፈመ ጋፈቹ ሰጀዱ አንምቤኩ መጠየቅ ያለብኝም አይመስለኝም ኢፈመ ጋፈቹ ከንጀሩስ ጋፈቹን ስሞከተራ ብረት ፈካቱ ሆንኩኝ እንጂ ቃሉ ባለቤት አለው አነሰን አበጥ መለሳ ሰገሌች አባቀባ ይቅርታ እናንተን መጠየቅ ካለባችሁ ቃሉ ባለቤት ይጠይቃችሁ እናንተን ይቅርታ እሱ ማለት ካለባችሁ አባን ሰገሌቻ ሲን ኢፈመ ጋፈቹ ወርባዴስ ማን ኢፈመ ጋፈቹ ቃል ያቀረብኩ እናንተን ይቅርታ መጠየቅ ኤቲካሊ ወይም ስነ ምግባሩ አይፈቅድም አባ ሰገሌ ከነባዴ አበዴ ሲኒኒ ኢፈመ ጋፈቹኒ አናፎጂ ጋር የተፈካሉ የመናገር ስልጣን አለው ማለት ነው ሰገሌን ኩኒ ሁንዱማ ዱበቹ አፋቦ ቀባቹን የመውቀስ ሁንዱማ ጨቆ ሁሉንም የመመለስ ሁንዱማ ደብሱ ሁሉንም የማቃናት ሁንዱማ ስድረሱ ሁሉንም የማንሳት ስልጣን ያለው እሱ ሁንዱማ ካሱ አፋቦ ቀቡ ሰገሌ ከና ይሄንን ነው የምናምነው ከነተመና ከዚህ የተነሳ በልበ እግዚአብሔር የሞላውን የማታውቁትን የምታውቁትን ስንነጋገር በዚህ መሪ ውስጥ ሆነን እንድንነጋገር ፈልጌ ነው ሰገሌ መስበተን ከና ከሰታ ካንን ሲኖ ጅዱበቹ ወርባዴ ከናፊ መልእክታችን የምናገኘው የማቴዎስ ወንጌል ምዕራፍ 18 ስናነብ ነው ኤርጋቴ ከኑተገኑ ወንጌል ማቴዎስ ወቁና ሰደት ይሮድብሱና ሙሉን ምዕራፍ አንድ ጊዜ እኔ አነባለሁኝ ወንድሜ ሳይተረጉም ዱርሳፋና ማርፋቲ ነገኛ ከዛ በኋላ የምንቀጥለውን ሐሳብ እሱ ይተረጉማል ይሰጣን ሞኒ ግናቸው የምንነጋገርበት ርዕስ ለዛሬ ለዚህ ክፍል የሰጠሁት ርዕስ ደግሞ መተጉሬናኒ ጉያታ ከናፍከነ ከእግዚአብሔር የፍቅር ልብ የመነጨ የወንጌል መልእክት የሚል ነው ኤርጋ ወንጌላ ገራጃ ለራስ ከዋቀዮ ኬሳ ከቡርቅስ ከእግዚአብሔር ልብ የመነጨ ገራዋቀዮ ኬሳቲ ከምቡርቅ የእግዚአብሔር ልብ የፍቅር ልብ ገራን ዋቀዮ ቀቡ ገራጃ ለራስ የወንጌል መልእክት ኤርጋ ወንጌላ በዚህ ሐሳብ ነው ጥቂት ነገሮችን ባለን ጊዜ ለማካፈላችሁ በልቤ ያለው ከነረቲዳ ኤርጋ ሙራሳ ከሞለ ቆርደን እንቆምና እናነባለን አበኔ ወደ ድግብስና በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ የሚበልጥ ማን ይሆን አሉት ይላል ክፍሉ ሕፃንም ጠርቶ በመካከላቸው አቆመ እንዲህም አለ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት የሚበልጥ እርሱ ነው እንደዚህም ያለውን አንድ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል በእኔ ከሚያምኑ ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠት ይሻለው ነበር ወዮ ለዓለም ስለማሰናከያ ሳይመጣ አይቀርምና ነገር ግን በእርሱ ጠንቅ ማሰናከያ ለሚያመጣ ለዚያ ሰው ወዮለት እጅህ ወይም እግርህ ብታሰናክል ቆርጠህ ካንተ ጣላት
ሁለት እጅ ወይም ሁለት እግር ኖሮ ወደ ዘላለም እሳት ከምትጣል ይልቅ አንካሳ ወይም ጉንድሽ ሆነ ወደ ሕይወት መግባት ይሻላል። ዓይኔ ብታሰናክል አውጥተህ ከአንተ ጣላት። ሁለት ዓይን ኖሮህ ወደ ገሃነም እሳት ከምትጣል ይልቅ አንዲት ዓይን ኖሮህ ወደ ሕይወት መግባት ይሻላል። ቁጥር 11 የአባትን ፊት ያያሉ እላችኋለሁ። የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከነርሱም አንዱ ቢባዝን 99ኙን በተራራ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘውም እውነት እላችኋለሁ ከባዘኑትም ከ99ኙ ካልባዘኑት 99ኙ ይልቅ በእርሱ ደስ ይለዋል። እንደዚሁ ከነዚህ ከተናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችን ፈቃድ አይደለም። ቁጥር 15 ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብህ አድርገው። ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞ ቤተ ክርስቲያንን ባይሰማ እንደ አረመኔና እንደ ቀራጭ ይሁን። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በምትሰበሰቡበት በዚያ በመካከላቸው እሆናለሁ። እዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድምህ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ አለው። ኢየሱስም እንዳለው እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹን ይቆጣጠር የወደደን ንጉሥ ትመስላለች። መቆጣጠር በጀመረ ጊዜ እልፍ መክሊት ዕዳ ያለበት አንድ ሰው ወደ እርሱ አመጡለት። ያው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉን ይከፍላለሁ። የዚያን ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዳለበትን አንዱን አገኘና ዕዳዬን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀሮቹ ባሪያ ወድቆ ታገሰኝ፣ ሁሉን ይከፍላለሁ ብሎ ለመነው። እሱም አልወደደም፣ ግን ሄዶ ዕዳውን እስከፍል ድረስ ከወህኒ አኖረው። ባልንጀሮቹ የሆኑት ባሪያዎች ያደረገውን አይቶ እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታቸው ጠርቶ አንተ ክፉ ባሪያ ስለለመነኸኝ ያን ዕዳ ሁሉ ተውልህ፣ እኔ እንደማሩህ ባልንጀራህን የሆነውን ያን ባሪያ ልትምረው ለአንተ ሳይገባህ ምን አለው? ጌታውም ተቆጣና ዕዳውን ሁሉ እስከፍል ድረስ ለሚያሰቃዩት አሳልፎ ሰጠው። አጠቃላይ ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባት ያደርግባችኋል። እንጸልይ። ለዘላለም ቸር ነውና የማዳን ኃይሉ ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት፣ መልካም ስገዱለት። መላለሱትን ሐሳቦች ሁሉ ለምትመዝን ለአንተ ሁሉ ነገር የተራቆተና የተገለጠ አምላክ በሆንከው በአንተ ፊት ቆመናል። በአንተ ፊት መቆም
ለሚያውቁ ትህትና የሚፈልግ ራስን ዝቅ ማድረግ የሚፈልግ በቅድስና ክብር ስር መውደቅን የሚጠይቅ እግዚአብሔር አምላክ ሆይ መንፈሳዊነት ነውና ምንም እንኳን ቆመን ብንጸልይ በውስጣችን ዝቅ ብለን በመንፈሳችን ተዋርደን ልዑል የሆንከውን ቅዱስ የሆንከውን የማትመዘነውን የማትገመተውን በዘመናትና በዓመታት ያሉ ሁኔታዎች የማይወስኑህን ያንተን ሉዓላዊ ክንድና ያንተን አምላካዊ ክብር እናስባለን። ባንተ ፊት እኛ ሁላችንም የተራቆትንና የተዋረድን ነን። እግዚአብሔር አምላክ ሆይ ምናችን ባንተ ፊት ሊያቆመን የሚገባ ነገር የሌለን የማይገባንን ይገባቸዋል ብለህ መስዋዕት ባደረግከው ቤዛ ባደረግከው ስለኛ ኃጢአት ፈንታ ኃጢአት ባደረግከው በክርስቶስ ምህረት እያየህን ስላለን እናመሰግናለን። እግዚአብሔር አምላክ ሆይ ያልጠፋነው ከእግዚአብሔር ምህረት የተነሳ ነው ተብሎ እንደተጻፈ እኛና ሕዝባችን ቤተክርስቲያናችን ሙሉ ወንጌል የምትባል ያልጠፋ ነው መታሰቢያችን ያልጠፋው ካንተ ምህረት የተነሳ ነው። ይህን መዝነን መርምረን በፊት ሞገስ እናገኝ ዘንድ በምናውቀውና በማናውቀው ከወደቅንበት ለስም ክብር ማምጣት ባቃተን ሁሉ እኔና ጉባኤ ቤተክርስቲያናችን ወክለን ኃላፊነትን ወስዳለን። ይቅር እንድትለን ለምንሃለን። ይልቁንም ዛሬ ቆመው የነቀንት ሙሉ ወንጌል ቤተክርስቲያን መድረክ መሰዊያ ላይ ነው። ክብር ላንተ እናመጣለን። እኛ ግን ድካማችን እናውቃለን። የሚገባን እንኳን ያላደረግን ነን። የሚገባውን አድርገናልና ልንል እንኳን ማንችል ነን። በጉድለታችን ግን ስላልተውከን እያመሰገንን ሞገስ እንጠይቃለን። ሞገስ እንጠይቃለን። እኛ ዛሬ የምንፈልገው ሌላ ነገር አይደለም። ሁሉም ነገር አለን። አንተ ሁሉንም አድርገህልናል። ግን አንድ ነገር እንፈልጋለን። ሞገስ እንፈልጋለን። እባክህን አትተወን። ሞገስን ከኛ አታርቅ። እግዚአብሔር አምላክ ሆይ በምንሰማው ቃል ውስጥ የምትፈልገውን ሁሉ አድርግ። የምታደርገው ሁሉ ለአንተ ክብር፣ ለቤተ ክርስቲያኒቱ መታነጽ፣ ከዚህ በኋላ ለሚሰራው ስራ መሰረት እንደሆን እንጋብዛለን። እኔን ባሪያን ደካማው እግዚአብሔር አምላክ ሆይ በዚህ ሕዝብ ፊት መቆም የማይገባኝ ነገር ግን በምህረትህ እንድሸፍነኝ አንደበቴን እንድትገዛው መንፈስ ቅዱስ ግን ክብርን በዚህ ስፍራ እንድትለቅ በትህትና እንጋብዛሃለን። ደግሞ እናመሰግንሃለን። ክብር ለገናናው ስም እናመጣለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን።